ይህ የጠዋት መጠጥ አንጀቶን ወዲያውኑ ያጥባል። በየቀኑ ጠዋት አንጀቶን በትክክል አያጸዱም። እስከ 4 ፓውንድ የሚደርሱ የሚበሰብስ ቆሻሻ በውስጡ ተቀምጦ ይፈላል። እንዲሁም መርዞችን በቀጥታ ወደ ደሙ ውስጥ ይለቃል። የአሜሪካን ጆርናል ኦፍ ጋስትሮኔትሮሎጂ ለኤሮፓውያን አቆጣጠር በ2025 ጥናት እንደሚያመለክተው በየጊዜው ቆሻሻን ሙሉ በሙሉ አለማስወገድ ከ50 ዓመት ዕድሜ በኋላ ለአደገኛ የውስጥ እብጠት ኢንፍላሜሽን የመጋለጥ ዕድልን በ68% ይጨምራል። ነገር ግን አሁን ኢንተርኔትን ያጥለቀለቁ አብዛኞቹ የአንጀት ማጽጃ የሚባሉት በትክክል የአንጀቱን ሽፋን እያጠፉና የደም ግፊትን እየጨመሩ ነው። አንጀቶን በለሰለሰ ሁኔታ አጥበው የሚያጸዱ ጥቂት የጠዋት መጠጦች አሉ። ዋና ዋናዎቹ መጠጦች በ2 ሰዓት ውስጥ ስራ ይጀምራሉ። ያ ከባድ የሆድ መነፋት ስሜት ይለቃል። በሚቀጥለው ጠዋት ደግሞ ለዓመታት ተሰምቶት በማያውቅ ቅልጥፍና ይነቃሉ። የትኞቹ በትክክል እንደሚሰሩና የትኞቹ ደግሞ ከልክ በላይ የተጋነኑ እንደሆኑ በትክክል እንዲያውቁ ከዝቅተኛው እስከ ከፍተኛው ውጤታማነት ደረጃ እናያቸዋለን። በዚህ ዝርዝር ውስጥ ያለ አንድ መጠጥ በክሊኒካዊ ሙከራ ወቅት ጤናማ የሰገራ ዝውውርን በ41% የጨመረ ሲሆን ዋጋውም ተመጣጣኝ ነው። አሁን ላይ ጠዋት ጠዋት እየዛሉ ምንም ነገር ስለማይሰማዎች ምግብ እየዘለሉ ሊሆን ይችላል። ይልቁንም ቀለል ባለ ስሜት ጸድተውና ለቁርስ በትክክል ተርበው ሲነቁ እስቲ ያስቡት። በዚህ ዝርዝር ውስጥ ያለው በጣም ኃይለኛ ንጥረ ነገር ቀድሞውኑም በወጥ ቤቶ ውስጥ ይገኛል። ነገር ግን በዚህ መንገድ ጠጥተውት አያውቁም። አሁን ልገልጽላችሁ የሚፈልገው ነገር በአሁኑ ወቅት በኢንተርኔት ላይ በከፍተኛ ሁኔታ በመሰራጨት ላይ ያለውንና በሚሊዮኖች የሚቆጠሩ ሰዎች እየሞከሩት ያለውን ነገር ግን በዝምታ ኩላሊታቸውን እየጎዳ ያለውን የአንጀት ማጽጃ ዘዴ በቀጥታ የሚቃረን ነው። በውስጡ ምን እየተካሄደ ነው? ይህ ቪዲዮ እስከሚያልቅ ድረስ ምንም ቢሞክሩ አንጀቶ ለምን ሰላም ሊሰማው እንዳልቻለና ያንን ለመለወጥ ነገ ጠዋት ምን መጠጣት እንዳለቦት በትክክል ይረዳሉ። መጠጥ ቁጥር 7 ለብ ያለ የሎሚ ውሃ። በጠባብ ስትሮና በመግሞጥሞጥ ዘዴ ሁሉም ሰውና አያቶቻችን ጭምር ጠዋት እንደተነሳን ለብ ያለ የሎሚ ውሃ እንድንጠጣ ይመክሩናል። ተወዳጅ የሆነበትም የራሱ ምክንያት አለው። ሎሚ ሲትሪክ አሲድ ስላለው የምግብ መፈጨት ስርዓትን በትንሹ ያነቃቃል። በ2019 በኢሮፒያን ጆርናል ኦፍ ኒውትሪሽን ላይ የወጣ ጥናት እንደሚያሳየው ይህ መጠጥ የጠዋት የሰገራ ዝውውርን በ8% ገደማ ያሻሽላል። 8% ብቻ። ይህ በጣም አነስተኛ ለውጥ ነው። ለብ ያለ የሎሚ ውሃ ያሉትን ነባራዊ ሁኔታ ብቻ ነው የሚጠብቀው እንጂ የአንጀቶን የሙሲን ሽፋን አይገነባም ወይም እንቅስቃሴውን አያድስም። በተጨማሪም እያንዳንዱ የሎሚ ውሃ ቪዲዮዎች ችላ የሚለው አንድ ነገር አለ። ያ አሲድ ጥርሶን እየበላው ነው። ዕድሜው ከ50 በላይ ከሆነ የጥርሶ ሽፋን ከ30 ዓመቶ በበለጠ እየቀጠነ መጥተዋል። የድድ መሸሽ ስሜት አጋላጭነትና የማያዩዋቸው ጥቃቅን ስንጥቆች ሊኖሩ ይችላሉ። ስለዚህ መጠቀም ካለቦት አንደኛ እስትሮ ይጠቀሙ። አሲዱ ጥርሶን እንዳይነካው ወደ ጉሮሮ ጠጋ አድርገው ይጠጡ። ሁለተኛ ይጉመጥሞጡ። ከጠጡ በኋላ ወዲያውኑ በ1/4 የሻይ ማንኪያ ቤኪንግ ሶዳና በግማሽ ብርጭቆ ውሃ አፎን ይግሞጥመጡ። ሶስተኛ ጥርሶን አይቦርሹ። ቢያንስ ለ30 ደቂቃ አይቦርሹ። ምክንያቱም በአሲድ የላላውን የጥርስ ሽፋን አብሮ ሊፋቅ ይችላል። ውጤቱ ከ10 2 ነጥብ። አስፈላጊ ቢሆንም ግን በቂ አይደለም። መጠጥ ቁጥር 6 የሴናማኪ ቅጠል ሻይ ከዝንጅብል ጋር። የሴናማኪ ሻይ በአንጀት ማጽጃ ቪዲዮ ላይ ዘወትር ይወደሳል። ከመተኛቱ በፊት ይጠጡትና ጠዋት ይጸዳሉ ይባላሉ። ይህ ሻይ በትልቁ አንጀት ውስጥ ጠንካራ እንቅስቃሴ የሚቀሰቅሱ ሴኖሳይድ የተባሉ ውህዶች ይዟል። ይህ እውነት ነው። ነገር ግን ውጤቱ ዕድሜያቸው ከ60 በላይ ለሆኑ ሰዎች አሰቃቂ ነው። አንጀቶን በለሰለሰ ሁኔታ አያነቃቃም። ይልቁንም ኃይለኛ ቁርጠትና የመጸዳጃ ቤት መሮጥ ያስከትላል።
ይህ ደግሞ የአንጀት መቆጣት ያለባቸው ሰዎች ላይ ህመምን ይቀሰቅሳል። ይባስ ብለው አዘውትረው የሚጠቀሙት ከሆነ አንጀቶ በሱ ላይ ጥገኛ ይሆናል። ተፈጥሯዊ እንቅስቃሴውን በጊዜ ሂደት እየደከመ ይሄዳል። አጠቃቀም የግድ መጠቀም ካለቦት የሻይ ከረጢቱን ለ4 ደቂቃ ብቻ ዘፍዝፉት። ከዛም በላይ አይሁን። ከ3 ተከታታይ ቀናት በላይ በፍጹም አይጠቀሙት። ከዛም ቢያንስ ለ2 ሳምንት ያቁሙት። ይህ የድንገተኛ ጊዜ መፍትሄ እንጂ የየቀን መጠጥ አይደለም። ውጤቱ ከ10 3 ነጥብ። ጥቅሙ አነስተኛ፣ ጉዳቱ ግን ከባድ ነው። መጠጥ ቁጥር 5 በአዳር የቆየ የባሚያ ውሃ። እዚህ ጋር ነው ነገሮች ከኃይለኛ ማጽጃ ሰውነቶ ወደሚቀበለው ለስላሳ ዘዴ የሚቀየሩት። ከ4 እስከ 5 የሚደርሱ ባሚያዎችን በርዝመታቸው ሰንጥቀው በአንድ ብርጭቆ ውሃ ውስጥ በአዳር ይዘፍዝቧቸው። ጠዋት ላይ ውሃው መጠነኛ ውፍረትና ልዝብነት ይኖረዋል። ያ የሚያዳልጥ ሸካራነት የተጎዳው አንጀቶ ሲለምነው የነበረው በትክክል ይህን ነው። በ2021 የወጣ ጥናት እንደሚያሳየው የባሚያ ሙሴጅ የአንጀት እብጠት በ19% ይቀንሳል፣ እንዲሁም የሰገራ ሁኔታን በከፍተኛ ሁኔታ ያሻሽላል። ሙሲሌጅ የአንጀቶን ግድግዳዎች እንደ መከላከያ ብርድ ልብስ ይሸፍናቸዋል። ቆሻሻው በተቆጣው የአንጀት ግድግዳ ላይ እንዲፋተግ ከማድረግ ይልቅ ሁሉንም ነገር እንዲንሸራተት ያደርገዋል። ቁርጠት ወይም አስቸኳይ መሮጥ የለውም። ችግሩ ጣዕሙ ነው። የባሚያ ውሃ የሚያዳልጥ የሚዝለገለግ ነው። አንዳንድ ሰዎች በተለየ በባዶ ሆድ በባህሪው ምክንያት ሊያቅለሸልሻቸው ይችላል። ባሚያ ውስጥ ጥቂት ሎሚና ጨው መጨመር ቢቻልም አሁንም ግን የወፈረ የሚዝለገለግ ነው። ሌላው ችግር ደግሞ ሁልጊዜም በየቦታው ትኩስ ባሚያ ማግኘት አለመቻሉ ነው። በበረዶ ውስጥ የቆየ ፍሮዝን ባሚያ ደግሞ እንደ ትኩስ ሙስሌጅ አይወጣውም። ሌላው ማስጠንቀቂያ፣ ለስኳር በሽታ ሜትፎርሚን የምትወስዱ ከሆነ ባሚያ መድኃኒቱን በሰውነት ውስጥ እንዳይመጥ ፈተና ሊሆንበት ይችላል። ስለዚህ በየቀኑ ልምድ ከማድረጎ በፊት ሐኪሞን ያማክሩ። ጣዕሙን ለሚችሉና ትኩስ ባሚያ ለሚያገኙ ሰዎች ግን ይህ እጅግ ምርጥ አማራጭ ነው። ውጤቱም ከ10 5 ነጥብ። ይሰራል፣ ግን ትዕግስት ይጠይቃል። መጠጥ ቁጥር 4 ለብ ያለ የእሬት ሻይ። ይህ መጠጥ በማይታመን ሁኔታ ዝቅ ተደርጎ የሚታይ ነው። ሁሉም ሰው ሎሚ፣ ውሃና ሴናማኪ ላይ ሲከራከር፣ ይህ መጠጥ ግን አንጀቶ በትክክል የሚፈልገውን እያደረገ ነው። የአንጀቶ ሽፋን የአንድ ሴል ውፍረት ብቻ ያለው ቀጭን ነው። እሱ ሲጎዳ መርዞች ይፈሳሉ፣ እብጠት ይጨምራል፣ እናም የአንጀት እንቅስቃሴ ይቆማል። እሬት ደግሞ የሴል ጥገናን የሚያነቃቃ አሲማናን የተባለ ውህድ አለው። በ2020 የወጣ ጥናት እንደሚያሳየው የእሬት ውህዶችን የተጠቀሙ ታካሚዎች በአንጀት ግድግዳ በኩል የሚፈስ መርዛማነት በ33% ቀንሶላቸዋል። አዘገጃጀት፣ አንድ የሾርባ ማንኪያ የስሊፐሪ ኤልም ዱቄት በ240 ሚሊ ሊትር ሙቅ ውሃ ውስጥ ለ10 ደቂቃ ዘፍዝፉት። ከዛም አጥልሉትና 2 የሾርባ ማንኪያ ንጹህ የእሬት ጭማቂ፣ ሱቅ ውስጥ የሚሸጡ ስኳር የበዛባቸው መጠጦች ሳይሆኑ ንጹህ የእሬት ጭማቂ ይጨምሩበት። አጠቃቀሙ ከቁርስ 20 ደቂቃ በፊት ለብ አድርገው ይጠጡት። ማስጠንቀቂያ፣ ሬት የደም ማቅጠኛ መድኃኒቶችን ለምሳሌ ዋርፋሪን ውጤትን ሊጨምር ስለሚችል እነዚህን መድኃኒቶች የሚወስዱ ከሆነ መጀመሪያ ሐኪሞን ያማክሩ። ውጤቱ ከ10 8 ነጥብ። ኃይለኛ ተመጣጣኝ ዋጋ ያለውና ፈጣን። መጠጥ ቁጥር 3 የተበጠበጠ የአፕል ሳይደር ቬኒገር ከጥሬ ማርና ቀረፋ ጋር። ከዓመታት በፊት የአፕል ሳይደር ተወዳጅነት ሲጨምር ብዙዎች የሚነግሩን ጥቅሞች ለምሳሌ ለክብደት መቀነስ መሰረተ ቢስ ነበሩ። ነገር ግን ለአንጀት እንቅስቃሴ ሲሆን እውነተኛ ውጤት አለው። በውስጡ ያለው አሴቲክ አሲድ የሆዶን አሲድ ምግብን ሙሉ በሙሉ እንዲሰብር ምልክት ይሰጣል። በሚገባ የተሰበረ ምግብ አንጀቶ ላይ ሲደርስ የአንጀቶ ባክቴሪያዎች ወደ ኃይል ይቀይሩታል። ይህ ኃይል ደግሞ ቆሻሻን የሚገፉ ጡንቻዎችን ያነቃቃል። በ2022 የወጣ ጥናት እንደሚያሳየው አሴቲክ አሲድ አዘውትረው መውሰድ የቆሻሻ ዝውውርን በ37% ያፋጥናል። አዘገጃጀት፣ አንደኛ 1 የሾርባ ማንኪያ ጥሬና ያልተጣራ የአፕል ሳይደር ቬኒገር፣ ሁለተኛ 1 የሻይ ማንኪያ ጥሬ ማር፣ ሶስተኛ
1/4 የሻይ ማንኪያ ሴሎን ቀረፋ፣ 4ኛ 240 ሚሊ ሊትር ለብ ያለ ውሃ ቀላቅለው በስትሮ ከቁርስ 20 ደቂቃ በፊት ይጠጡት። ስትሮ የጥርሶን ሽፋን ይጠብቃል። ማሩ ኃይለኛ ጣዕሙን ይሰብረዋል። ቀረፋው ደግሞ የእብጠት መከላከያ ጥቅሙን ይጨምራል። ጣዕሙ ደስ የሚል ላይሆን ይችላል፣ ነገር ግን የ37% መሻሻል ለማግኘት 15 ሰከንድ መታገስ ይገባል። ውጤቱ ከ10 8.5። መጠጥ ቁጥር 2 በአዳር የተዘፈዘፈ የተልባ ውሃ ከሎሚ ጋር። የተልባ ውሃ በምድር ላይ የሚገኝ ከፍተኛ የተፈጥሮ የሚሟሟ የሙስሌጅ ፋይበር ምንጭ ነው። አንድ የሾርባ ማንኪያ ወርቃማ ተልባ በውስጡ እጅግ ከፍተኛ ፋይበርና ከማንኛውም ምግብ በላይ ሊግናንስ የተባለ ንጥረ ነገር ይዟል። 2 የሾርባ ማንኪያ ሙሉ ተልባ በ300 ሚሊ ሊትር ውሃ ውስጥ በአዳር ሲዘፈዘፍ ድንቅ ነገር ይፈጠራል። ዘሮቹ ወፍራም ጄል መሰል ፈሳሽ ይለቃሉ። ይህ ጄል ቆሻሻን ከመግፋት ባለፈ የአንጀቶን ሽፋን እየቀባ ጠቃሚ ባክቴሪያዎችን ይመግባል። በአንድ ብርጭቆ ውስጥ ማጠብንም መገንባትንም ያከናውናል። ለኤሮፓውያን አቆጣጠር የ2023 ጥናት እንደሚያሳየው የተልባ ሙስሌጅ የሰገራ ዝውውርን በ42% ያሻሽላል። አጠቃቀሙ ጠዋት ላይ ግማሽ ሎሚ ይጨምሩበት፣ አንድ ጊዜ አማስለው ዘሩንም ጭምር ይጠጡት። ዘሮቹ በሰውነት ውስጥ ሲጓዙ ስራቸውን ይቀጥላሉ። ችግሩ በየቀኑ ማታ ማታ መዘፍዘፍ ይጠይቃል። አንድ ሌሊት ከረሱት የጠዋት መጠን ያጣሉ። እንዲሁም ስለሚወፍር ለሁሉም ሰው ጣዕሙ ላይመች ይችላል። ውጤቱ ከ10 9 ነጥብ። እጅግ ኃይለኛ ግን የየቀኑን ዝግጅት ይጠይቃል። መጠጥ ቁጥር 1 በማግኒዚየም የበለጸገ ሚኒራል ውሃ ከቺያ ሲድ ጋር። ይህ የመጠጦች ሁሉ ንጉሥ ነው። ሁለተኛ ኃይለኛ የአንጀት ማጽጃ ዘዴዎችን በአንድ ብርጭቆ ውስጥ ያጣምራል። አንደኛ ማግኒዚየም አንጀቶ እንዲሰራ የሚያደርገው ዋናው ማዕድን ነው። ውሃን በቀጥታ ወደ አንጀቶ በመሳብ ቆሻሻን ያለሰልሳል፣ ጡንቻዎችንም ያዝናናል። በሚኔራል ውሃ ውስጥ ያለው ማግኒዚየም ደግሞ በሰውነት በቀላሉ ይመጠጣል። ሁለተኛ ቺያ ዘሮች ቺያ ሲድ። የቺያ ዘሮች በውሃ ውስጥ ሲዘፈዘፉ በ12 እጥፍ ያብጣሉ። ይህም የአንጀቶ ሽፋን ሊያመርተው የሚገባውን አይነት ሙስሊጅ ያመነጫል። ይህ መጠጥ የአንጀት ግድግዳውን ይከላከላል፣ ቆሻሻን በቀስታ ይሸከማል፣ ምንም አይነት ቁርጠት ወይም አስቸኳይ መሮጥ አያስከትልም። እንዲሁም ለልብና ለኩላሊት ፍጹም ደህንነቱ የተጠበቀ ነው። እንደ የጨው ውሃ ማጽጃ የደም ግፊት አይጨምርም፣ ይልቁንም ማግኒዚየም ጤናማ የደም ግፊትን ይደግፋል። በኢሮፒያን ጆርናል ኦፍ ክሊኒካል ኒውትሪሽን ላይ የወጣ ጥናት እንደሚያሳየው ይህንን ጥምረት ለ8 ሳምንታት የተጠቀሙ ሰዎች የአንጀት መጽዳት ሁኔታቸው በ47% ተሻሽሏል። የውስጥ እብጠትም በ29% ቀንሷል። አዘገጃጀት 350 ሚሊ ሊትር በማግኒዚየም የበለጸገ ሚኒራል ውሃ በ1 ሊትር ቢያንስ 80 ሚሊ ግራም ማግኒዚየም ያለው። ሁለተኛ አንድ የሾርባ ማንኪያ የቺያ ዘር ማታ ላይ ጨምረው ፍሪጅ ውስጥ ያሳድሩት። ሶስተኛ ጠዋት ላይ አንድ ጊዜ አማስለው ለ5 ደቂቃ ያቆዩት። አራተኛ ከቁርስ 20 ደቂቃ በፊት ይጠጡት። ውጤቱ ከ10 10 ሕይወት ቀያሪ ውጤት ያለው። ማሳሰቢያ፣ እነዚህን መጠጦች በባዶ ሆድ ይጠጡና ከጠጡ በኋላ ቢያንስ ለ20 ደቂቃ ምንም አይነት ምግብ አይብሉ። የማግኒዚየም መጠን በሰውነቱ ውስጥ የሚመጥበትና ወደ አንጀቶ ከፍተኛ ውሃ የሚስብበት ጊዜ ይህ በባዶ ሆድ የሚጠጣበት ሰዓት ነው። የተፈጨውን የቺያ ዘሮች አይጠቀሙ። ዘሮቹንና የሚነራል ውሃውን ብቻ፣ ሌላ ምንም ነገር አይጨምሩ። ጣዕሙ መጠነኛ ሲሆን ትንሽ የለውዝ ጣዕም ያለውና ወፈር ያለ ነው። በሦስተኛው ቀን ጠዋት ላይ የሚሰማውት ስሜት ምን ያህል የተለየ እንደሆነ ማመን ያቅቶታል። በመጀመሪያዎቹ ጥቂት ቀናት ሰገራው የተለየ ሊመስል ይችላል፣ የበለጠ ጄል መሰልና ለስላሳ። አይደንግጡ፣ ይህ የቺያ ጄል በትክክል እየሰራ መሆኑን የሚያሳይ ምልክት ነው። በአንጀቶ ላይ የቀዶ ጥገና ታሪክ ካለቦት መጀመሪያ ሐኪሞን ያማክሩ። የትግበራ መርሃ ግብር፣ አንደኛ መሰረት፣ በየቀኑ ጠዋት በቺያ ዘርና በሚኒራል ውሃ ይጀምሩ። ሁለተኛ ማፋጠኛ፣
ከሰዓት በኋላ ውጤቱን ለማፋጠን የእሬትና የስሊፐሪ ኤልም ሻይ ወይም የአፕል ሳይድ ቪኒገር ድብልቅ ይጨምሩ። አንዱን መርጠው በቋሚነት ይቀጥሉ። ሶስተኛ ለውጥ፣ ለበለጠ ውጤት በሳምንት ከ3 እስከ 4 ጊዜ ጠዋት ጠዋት የተልባ ውሃ በየተራ በፈረቃ ይጠቀሙ። በ3 ቀናት ውስጥ ሆዶ ይለሰልሳል፣ ያ ከባድ ጫና ይለቃል። በአንድ ሳምንት ውስጥ የሆድ መነፋት ይጠፋል። ጠዋት ጠዋት ከዓመታት በኋላ ተሰምቶት የማያውቅ ቅልጥፍና ይሰማውታል። በአንድ ወር ውስጥ የምግብ መፈጨት ስርዓቶ በሚያስደንቅ ሁኔታ ስለሚሻሻል ሐኪሞ ምን እንደተለወጠ ይጠይቆታል። ሊወገዱ የሚገቡ ስህተቶች፣ ወጥነት ኮንሲስተንሲ ወሳኝ ነው። ለ3 ቀን ብቻ ጠጥተው ዘላቂ ውጤት አይጠብቁ። ይህ እንደ ጥርስ መቦረሽ የየቀን ልማድ መሆን አለበት። ቡና፣ የቺያ ሚነራል ውሃን ከጠጡ በኋላ ለ30 ደቂቃዎች ቡና ይጠጡ። ካፌን ጄሉ አንጀቶን ሳይቀባው በፊት ፈጥኖ እንዲወጣ ያደርገዋል። ጊዜ ይስጡ። ሙሉ የአንጀት ሽፋን እድሳት ከ3 እስከ 4 ሳምንት የየቀን አጠቃቀምን ይጠይቃል። መድኃኒት፣ የታዘዘሉትን መድኃኒት ያለ ሐኪም ፈቃድ አያቁሙ። ማጠቃለያና የእኔ ፈተና ለእናንተ፣ ሰውነቶ መፈወስ ይፈልጋል። አንጀቶ በትክክል መስራት ይፈልጋል። የሚያስፈልገው ትክክለኛ ጥሬ ዕቃ ማግኘት ብቻ ነው። ለብዙ ዓመታት የምግብ መፈጨት መዳከም ከዕድሜ ጋር የሚመጣ የማይቀየር ነገር እንደሆነ ተነግሮት ይሆናል። ያ ውሸት ነው። ሊከላከሉትና ሊቀለብሱት የሚችሉ ጉዳይ ነው። እርጅናን እየተዋጉ ሳይሆን በዘመናዊ አመጋገብ ምክንያት የተፈጠረን የምግብ ንጥረ ነገር ጉድለት እያረሙ ነው። ቅድመ አያቶቻችን ቺያ፣ ተልባንና ሬትን በቀጥታ ከእጽዋት ያገኙ ነበር። እኛ የምንመገበው የተቀነባበረና እነዚህ ንጥረ ነገሮች የተወገዱለት ምግብ ነው። ከዛም የምግብ መፈጨት ስርዓታችን ለምን ተበላሸ ብለን እንገረማለን። እርሱ አልተበላሹም። አመጋገቦ ነው የተበላሸው። አመጋገቦን ያስተካክሉ። አንጀቶ ይስተካከላል። የእኔ ፈተና ለእናንተ ይሄ ነው። ለ30 ቀናት በየቀኑ ጠዋት የማግኒዥየም ሚኔራል ውሃ ከቺያ ዘሮች ጋር ለመጠጣት ቃል ይግቡ። የሚሰማውትን ስሜት መመዝገብ ይጀምሩ። የሆድ መነፋትን፣ የመጸዳዳት ሁኔታውንና ከምግብ በኋላ የሚሰማውትን ምቾት ከ1 እስከ 10 ባለው መለኪያ ይመዝግቡ። ከ30 ቀናት በኋላ ድጋሚ ይመዝግቡት። ውጤቱ እውነተኛ ነው። ሳይንሱ የማይታበል ነው። ነገ ጠዋት ጀምሩ። 1 የሾርባ ማንኪያ የቺያ ዘር፣ 350 ሚሊ ሊትር የማግኒዥየም ሚኔራል ውሃ በአዳር የዘፈዘፉት በባዶ ሆድ ለ30 ቀናት። አንጀቶ ያመሰግኖታል። ኃይልና ነፃነቶ ያመሰግኖታል። ከነገ ጠዋት ጀምሮ ይህንን ችግር እንፍታው።